ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ የግብርና ቢዝነስ ቲዩብ መወያያ ቻናል ነው። አዘጋጅና አቅራቢ ካሳሁን መሸሻ ነኝ። ቀደም ሲል እንግዲህ በለቀቅነው ቪዲዮ አጠር ያለ የማር ምርት በወጣት አርሶ አደሮች በኔም ድጋፍ ማለት ነው የተመረተ በቻናሉ ላይ እንደ ትውውቅ ወይም ኢንትሮዳክሽን ይጠቅማል ብለን ያሰብኩትን ማለት ነው ማጋራቴ ይታወሳል። በዛሬው ዝግጅቴ ደግሞ የግብርና ቢዝነስ ቲዩብ ዓላማዎቹ ምንድናቸው የሚለውን እናያለን። የግብርና ቢዝነስ ቲዩብ ሲቋቋም ሁለት መሰረታዊ ዋና ዋና ዓላማዎችን ይዞ የተቋቋመ መወያያ ቻናል ነው። የመጀመሪያው በግብርናው ዘርፍ ላይ መሰረት አድርገው ስራ የጀመሩ አርሶ አደሮች፣ ወጣት አርሶ አደሮች፣ ሴቶች እንዲሁም ባለሀብቶችን ቀጥተኛ የሆነ ስርጭት በማድረግ ሙያዊ ትንታኔ በመስጠት ሳይንሳዊ ግኝቶችን በማጋራት ተገቢውን ግንዛቤ እንዲያገኙ ማስቻል ነው። ሁለተኛው ዓላማው በግብርናው ዘርፍ ላይ መሰረት ያደረገ የቢዝነስ ስራ መስራት የሚቻልበትን መንገዶች መጠቆምና ማመላከት ይሆናል። ተመልካቾቻችን፣ አድማጮቻችን ይህ ዝግጅት ከሰፊው ህዝብ ይደርስ ዘንድ ላይክ፣ ሼር እና ሰብስክራይብ በማድረግ አባል ትሆኑ ዘንድ እንጠይቃለን። በመቀጠል የግብርና ቢዝነስን ለመጀመር ምን ያስፈልገናል የሚለውን ነገር እናያለን። የግብርና ቢዝነስ ለመጀመር የመጀመሪያውና ዋነኛው ፍላጎት ነው ወይም ፐርሰናል ሞቲቬሽን የሚባለው ነው። ፍላጎት ሲኖረን በመጀመሪያ ስለ ስራው ግንዛቤ እንዲኖረን እድሉን ይፈጥርልናል። ስለዚህ ፍላጎታችን በመጀመሪያ ስራውን እንግዲህ ቀደም ካለው የሀገራችን ታሪክ ስንነሳ ግብርና ማለት የተማረ ሳይሆን በዘልማድ የሚሰራና አርሶ አደር ወይም ስራ ያጣ ሰው ብቻ ሊሰራው የሚችል ተደርጎ የሚወሰድበት ግንዛቤ የነበረ ነው። ሆኖም አሁን ላይ በመቀረፍ ላይ ያለ እና ጅምሩ ጥሩ እያማረ ያለ ነው። ተገቢውን ወይም በተገቢው ደረጃ ላይ ደርሷል የሚል እምነት የለኝም። ይሁንና ፍላጎትን መሰረት አድርገን በግብርናው ዘርፍ ላይ ሰፊ የስራ እድሎች መፍጠር የሚቻልበትን ለማመላከት ያክል የመጀመሪያውና ዋናው ፍላጎት ወይንም ሰልፍ ሞቲቬሽን መሆኑን መጠቆም እንወዳለን። ሁለተኛው ስለ ስራው ልንሰራው ያሰብነውን ስራ መጠነኛ እንግዲህ ግብርና ቀጣይ ቪዲዮአችን እንመጣበታለን። ሰፊ የሆነ ሴክተር ነው። በውስጡ ብዙ ንዑሳን ስብስብ ወይንም ብዙ ንዑሳን ክፍሎች ያሉት ሴክተር ስለሆነ በመጀመሪያ ልንሰራ ያሰብነውን ስራ ለይተን ማውጣትና ስለሱ ማወቅ የተወሰነ ግንዛቤ ሊኖረን ይገባል ማለት ነው። በሶስተኛ ደረጃ ስራውን ልንሰራበት የምንችል መነሻ ገንዘብ ወይንም ስታርታፕ ካፒታል ወይንም በተለምዶ ወረት ተብሎ የሚጠራውን ማለት ነው ያስፈልገናል ማለት ነው። ይህን ለመስራት ወይም የግብርና ስራውን የምፈልገውን የግብርና ስራ ለመስራት መነሻ ካፒታል ያስፈልጋል። ይህ መነሻ ካፒታል ደግሞ በተወሰነ መልኩ እንደየስራው አይነት ይለያያል። ቀጣይ በቢዝነስ ፕላን አሰራርና እንዲሁም እያንዳንዱ ነጥለን የምናይበት ቪዲዮዎች ስለሚኖሩን እዛ ላይ በዝርዝር እንመጣበታለን። በአራተኛው ደረጃ ላይ ልናየው የምንችለው ምንድነው? ልንሰራበት የምንችለው ቦታ አለን ወይ? ስለዚህ ቦታ የት ነው የምንሰራው? ምን አይነት ቢዝነስ ነው የምንሰራው? ምን ያክል ቦታ ያስፈልገናል? እንደሚታወቀው እንደየቢዝነስ አይነቱ የምንሰራበት ቦታ ይለያያል፣ ስፋቱ ማለት ነው። ስለዚህ ምርታማነቱን በዛው ልክ ይለያያል። ስለዚህ ምን፣ የት፣ እንዴት እሰራለሁ የሚለውን ነገር በመጀመሪያ መለየት ያስፈልገናል ማለት ነው። በአምስተኛ ደረጃ አካባቢው ላይ ልንሰራ ያሰብነው ቢዝነስ ወይንም ስራ ጥሬ ዕቃ አቅርቦት አለው ወይ? ያ የጥሬ ዕቃ አቅርቦት ምን ያክል አስተማማኝና ቀጣይነት አለው የሚለውን ማየት ያስፈልጋል ማለት ነው። አንድ ስራ ሲጀመር
በመጀመሪያ ጥሬ ዕቃ አቅርቦቱ ምን ይመስላል? ሁለተኛ ደግሞ የጥሬ ዕቃ አቅርቦቱ ቀጣይነት ምን ይመስላል? ምክንያቱም ስራውን ከጀመርን በኋላ መሀል ላይ የጥሬ ዕቃ አቅርቦት እጥረት ቢያጋጥመን ስራውን ልናቆመው እንገደዳለን። ስለዚህ ምን ማድረግ ያስፈልገናል? የጥሬ ዕቃ አይነትን በመለየት ቀጣይነት ያለውና የማይቋረጥ መሆኑን ማረጋገጥ ወይንም ማየት ያስፈልገናል ማለት ነው። ሌላው የመስሪያ ቦታ ወይንም ልንሰራበት የምንችለው በሼድ ውስጥ ነው፣ ከሼድ ውስጥ ውጪ ነው፣ ሌላው ደግሞ የት ነው የምንሰራው የሚለውን ነገር መወሰን ያስፈልጋል። በሼድ ውስጥ የሚሰራ ለምሳሌ እንደ ዶሮ እርባታ አይነቶች ከሆኑ በሼድ ውስጥ ነው የሚሰሩት። ስለዚህ ለዚህ ሼድ የሚሆን ምን ያክል መሬት አገኛለሁ፣ የት አገኛለሁ የሚለውን ነገር ቀድመን ግንዛቤው ሊኖረን ይገባል ማለት ነው። ከዚሁ ጋር በተያያዥነት ለስራ የሚያስፈልጉ ቁሳቁሶች፣ መስሪያ መሳሪያዎች እንዲሁም ደግሞ አገልግሎት መስጫዎች ያስፈልጉናል። ስለዚህ ሼዱ ሲቋቋም ወይም ሲዋቀር ወይም ሲሰራ ሼድ ውስጥ የሚያስፈልጉ አስፈላጊ ነገሮች አሉ። መብራት ለምሳሌ አንዱ ሊሆን ይችላል። መብራት የሚያስፈልገው አይነት የቢዝነስ አይነት ከሆነ ማለት ነው። ስለዚህ ይህንን መሟላት፣ ውሃ ዋና አስፈላጊ ስለሆነ እዛ አካባቢ ውሃ ሊኖር ይችላል። እንግዲህ ውሃ ስንል የግዴታ የቧንቧ ውሃ ብቻ ሊሆን አይችልም። የጉድጓድ ውሃ ሊሆን ይችላል፣ የወንዝ ውሃ ሊሆን ይችላል፣ የምንጭ ውሃ ሊሆን ይችላል፣ ሌላም የውሃ ምንጭ ወይም ደግሞ ከቆርቆሮ አሸንዳ ላይ ወይም ኩሬ ሊሆን ይችላል። ስለዚህ የውሃ ምንጭ ሊኖረን ይችላል። አስተማማኝ የሆነ የውሃ ምንጭ እዛ አካባቢ ሊኖረን ይችላል የሚለውን ነገር ማየት ያስፈልጋል ማለት ነው። ስለዚህ እዚህ ጋር የምናየው ምንድነው? ለምንሰራቸው ስራዎች አስፈላጊ የሆኑ ነገሮች መኖራቸውን ሳናረጋግጥ ቢዝነስ የምንጀምር ከሆነ ያ ቢዝነስ ዞሮ ከውድቀት ወይም ደግሞ ከኪሳራ አይድንም። ምክንያቱም አንደኛ እዛ አካባቢ ላይ ያሉ የውሃ ወጪዎች ከፍተኛ የሆነ የውሃ ወጪ ካለ ከምግብ ጋር ተዳምሮ ወይም ደግሞ ከምንሰራው ሌላ ተጨማሪ ወጪዎች ጋር ተያይዞ አጠቃላይ የማምረቻ ዋጋችንን ስለሚያወጣው እኛ ልናገኝ የምናስበው ፕሮፊት ማርጂን ወይም ደግሞ የመጨረሻ ላይ የምናገኘው ትርፍ አናሳ ይሆናል። ስለዚህ አናሳ ትርፍ አገኘን ማለት ደግሞ ያን ቢዝነስ በቀጣይነት ልንሰራው የማንችልበት ደረጃ ልንደርስ እንችላለን። ስለዚህ ለመቋረጥ ይገደዳል ማለት ነው። ሌላው ደግሞ ገበያን ታሳቢ ማድረግ ያስፈልጋል። አካባቢው ላይ ለምናመርተው ምርት ገበያ አለው። አምርተን የት ነው የምንሸጠው? ስለዚህ ምን ያክል ገበያ፣ የገበያው አቅም ምን ያክል ነው የሚለውን ነገር ከወዲሁ ማየት ያስፈልጋል ማለት ነው። ስለዚህ እነዚህን ካካተትን በኋላ ቢዝነስ መጀመር የምንችልበትን ሐሳብ አትሊስት በሐሳብ ደረጃ ይዘናል ማለት ነው፣ ወይንም ታጥቀናል ማለት ነው። ከዛ በመቀጠል ቢዝነሱን በምን መልኩ እንሰራለን የሚለውን መለስተኛ ፕሮፖዛል እናዘጋጃለን ማለት ነው፣ የሥራ ፕሮፖዛል። ስለዚህ እነዚህ ከላይ የጠቀስኳቸው አጠቃላይ የሚያስፈልጉን ለምንድን ነው? የአእምሮ ዝግጁነት እንዲኖረን። ለምሳሌ